ደመት 6 ወር ነው አረኩ። ይሄ ዳይፐር በቃ ግዛቴ ነው፣ አይራቀኝም ከኔ የትም ቤት ይሄን አርጌ ነው የምሄደው። ሰው የሚያምር ልብስ ገዛል፣ እኔ ዳይፐር ገዛለሁ ነበር። ይሄ 1 ዓመት 6 ወር ነው አረኩ። ይሄ ዳይፐር የተጠላውበት የተናቁበት ሰው የሸሸበት የማጽን ካንሰር ተብዬ ነበረ። ማጽንሽ ተቆርጦ መውጣት አለበት ሲሉ እሱ ተቆርጦ ወጥቶ ሽታው አልቆመም፣ ፈሳሹ አልቆመም። 6 ወር ኬሞ መውሰድ አለብሽ ተባልኩ። 6 ወር ኬሞ ወሰድኩ። ፈሳሹ የቆመ አይደለም፣ ያዋቂ ዳይፐር መጠቀም አለብሽ ሲሉ ዳይፐር መጠቀም ጀመር። ልጆቹን አውጥቼ ነው የምጠቀመው። ድንገት አንድ ቀን ትንሹ ልጅ እንደ እማዬ ህፃንሽ እንደ ዳይፐር የምታረገው ስለው አውዝ ጋብር እስከሚመጣው ህፃንኛል። ያላወቀ ሰው ሸራ ጫማ አርገሻል እንደ ይሉኛል። ሸራ ጫማ አላረኩም። እኔ የሚያውቁኝ የሸተቱኝ ይቀመጣል ከኔ ጋር። ዘይቱን ወስጄ በውሃ አርጌ የታጠብኩ ነበር። ታጠባለሁ እንደ በቆሎ አይነት መውጣት ጀመረ። በቃ ዱብ 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 ይላል። እሱን መጠቀም ከጀመርኩ በኋላ ነው እዛን ቀን መጥቼ የመሰከርኩበት ቀን ዳይፐር አርጌ ነው መሰከር እና እየተጠቀምኩ ያለ የቆመ መጣ፣ ፈሳሹ የጠፋ መጣ። ምንድነው ይሄ ነገር አለው። ዘይቱ እንዳልቅብኝ ውሃ አርጌበት በውሃ ቀልቅዬ ታጠበበታለሁ ነበር። የደረቀ መጣና እጄ ጠየኩ። ጥቁር አንበሳ ጸበለሽ እንደ ያለ ማንጀቶ ገረፋ ይናት ደማርታ እየተጠቀምኩ ያለ ዘይቱን እየተጠቀምኩ ያለ ጭራሽ ቆሜ። ኢየሱስ ጌታ ነው። ሽታውም የለም። እኔ የሚያውቁ ባለሀብቶች ተሰብስበው እየተቀመጡ ነውና መሀላቸው እጄ ዱባል። ምን ሽታ ይመጣቸዋል እስቲ በእናታቸው ስለ ወደዚህ ይላሉ። ቢጃማ ነው የለበሱ፣ ምንም አላረኩ። በጣም አእምሮዬ ከአእምሮዬ የማይጠፋ ይሄ ሽታ እኮ አይቆምም። ለምንድን ነው ልጆችሽ ለእነዚህ ሰዎች ሰተሽ አንቺ መዶኒያ ማትገቢ ያሉኝ? አሳድጋለሁ። 10 ዓመት ናቸው እና 8 ዓመት ናቸው። ወንድ ልጆች የእናት ፍቅር ይለያል። ይሄ ደግሞ የተለዩ ናቸው። እንቅልፍ ውስጥ ብድግ ይላል እና ማይ ደህና ነሽ ብሎ ተመልሶ ይተኛል። እንዴት ነው የምሰጠው? እንደዚህ አሳድጌ እናትም አባትም ነኝ። አሁን 8 ዓመቱ ነው አባቱ ከሞተ። ብዙ ነገር መብላት ስለለመዱ እንደዛ ነው። አሁንም አቀርባቸዋለሁ። ፖስታ አሽጌ እሰጣለሁ። አባታችሁ ነው የላቀ ብዬ እሰጣቸዋለሁ። ጉድፈቻ አሁን ደኑ ሰዱ ብዬ ለሰው ብሰጥ አይወስዱም፣ ከጀርባ ይመለሳል። አድጓል ይሄ ልጅ እንዴት እንደዚህ ትለኛለህ? እና አይ ሰፎቹ እቺ የሚያዩ መጣች ብዬ ስለሚሸሹ ደግሞ ትሸታለሽ ይሉኛል። ለምንድን ነው የምትሸቲ? ሻወር ትታጠብ እንዴ? አመድና ሎሚ አንድ ላይ አርግና አለች እና አሁን የዛሬ ሳምንት 2 ሳምንት ያርኩ እርኩ እንዴ የለም ድሮ እንኳን ሞደስ ዳይፐር ራሱ በቀን 2 ነው የሚያደርገው። ይሄ አካባቢ ሴት ስለሆንኩ ነው እንጂ በዚህ አካባቢ ከፍቼ ቢያሳያችሁ እሳት ያቃጠለ ነው። እሱ የሰጠኝን አበሽ ዘይት ጋር ነው ወደ ራሴ ተመለስኩ። እንዲያምሩብኝ የመጣው አሁን ትክክለኛ እናት ነኝ። በጣም ቆንጆ እናት፣ ለልጅ የምትሳሳ እናት።